አለም ግን በጣም ሞኝ ናት፣ ታስቀኛለች። ለምን ብትሉኝ ኤላ እንደማይወዳት እያወቀች እሷ ግን አሁንም እንደሚወዳት ታስመስላለች። ይህ ማለት በቃ አንዳንድ እውነታውን አለመጋፈጥ እንደማለት ነው። እውነታውን እዚህ ጋር ቀርቦ ነገር ግን በቃ ውሸቱን እንደ እውነት አድርጎ እንደማመን ነው የእሷ ነገር ማለት ነው። እና እሱ ሰብለና ብሩክቲን ለማስቀናት ነው እሷን የመረጠው። ቆይ እሺ አሁን መጨረሻ ላይ እንግዲህ እውነቱ መውጣቱ አይቀርም። እንግዲህ እውነትና ንጋት እያደረ ይጠራል ይባላል። እና እውነቱ የወጣ ቀን እንዴት እንደምትጎዳ አስቡት። ጊዜዋን ዝም ብላ እየጨፈጨፈች እኮ ነው። እና አያቸዋ አንዳንድ ጊዜ ጓደኛ ይጠቅማል። አሁን እሷ የኔ ናት የምትላት አንድም ጓደኛ የለቻትም። እና አያችሁ አይደለ ሰብል እንኳን ስትመክራት እምቢ ብላት አሁን መጨረሻ እንደማያምር ውስጤ እየነገረኝ ነው። ደግሞ በዚህ ላይ ክፋቷ እና ደግሞ ትቢቷ ደስ አይልም። እናንተስ በእኔ ሀሳብ ትስማማላችሁ? ማትስማሙም ከሆነ ኮመንቱ የእናንተ ነው። እኔ ሁላችሁንም ኮመንት አነባለሁ። እናም ይህ ቪዲዮ ከተመቻችሁ ቪዲዮን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቀጣይ ደግሞ በማን ይሰራላችሁ?